ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰብ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን አደረሳችሁ። ዛሬ የምንሰራው ጎረድ ጎረድ ነው። ከበሬ ስጋ አድርገን የምንሰራው ጎረድ ጎረድ አድርገን ስጋውን ከትፈን ቀይ ስጋ መርጠን የምንሰራው ቆንጆ ጎረድ ጎረድ ነው። ልዩ ጣዕም ያለው በጣም ነው የሚጣፍጠው። ቤተሰቦች ቪዲዮውን እስከ መጨረሻው ተከታተሉኝ። መጥበሻ ጥጃለሁኝ። በቅድሚያ ስጋውን አላሳየዋችሁም። ቀይ ስጋ ነው ያዘጋጀሁት እና የተከተፈ ጎረድ ጎረድ ተደርጎ የተከተፈ ቀይ ስጋ ነው። እዛ መጥበሻውን እንጥድና ይሄ አዋዜ ነው። የበርበሬ ድልህ ቆንጆ ሆኖ የተዘጋጀ በርበሬ ድልህ ነው። ቆንጆ ጣዕም አለው። እሱን ዝቅ ባለ ሙቀት በደንብ አድርገን እናበስለዋለን። እሳት ላይ በደንብ አድርገን ሌላ ምንም ነገር አንጨምርም። መጥበሻው ከስር እንዳይዝብን እና ከምናማስልበት ጋር እንዳይጣበቅብን ትንሽዬ ቅቤ እናደርጋለን ካስፈለገ፣ አልበለዚያም አናደርግም። ግን በደንብ አድርገን እናቁላለዋለን። እዚህ ጋር የበርበሬውን ድልህ አዋዜውን ቆንጆ አድርገን እንዳይቃጠል ተጠንቅቀን የስቶፋችንን ሙቀት አስተካክለን በደንብ አድርገን እናቁላለዋለን። በጣም የሚጣፍጥ ጎረድ ጎረድ ለማዘጋጀት ጣዕሙ ዋናው ወሳኝ ነው። የምንጠቀማቸው ቅመሞች ይወስናሉ እና የቅቤው አነጣጠር በጣም ቆንጆ ነው። ለክትፎ የምንጠቀመውን ቅቤ መጠቀም እንችላለን። እዚህ ጋር የጨመርኩት እርጥብ ቅመም ነው። አዋዜውን ትንሽ ካቁላላሁት በኋላ እርጥብ ቅመም ጨምሬያለሁኝ። ከእርጥብ ቅመሙ ጋር ደግሞ አብሬ በደንብ አድርጌ አቁላለዋለሁ። እንዳልኳችሁ እንዳይቃጠልብን እሳቱን ለሰስ ማድረግ አለብን። እንዳይቃጠልብን ተጠንቅቀን መጠኑን እንደ ፍላጎታችን የምንሰራውን ያህል እኔ በመለስተኛው ጣባ አንድ የሚሆንልኝን እሱን ያህል ነው መጥኜ የምሰራው ማለት ነው። ጎረድ ጎረድ ከስጋ ከሚሰሩ ምግቦች አንዱ ነው። ከክትፎ ቀጥሎ ጎረድ ጎረድ ቆንጆ የባህላዊ ምግብ ነው። አዘገጃጀቱ ቆንጆ ከሆነ በጣም ነው የሚጣፍጠው። ተበልቶ አይጠገብም። ለአይነት ለክትፎ አጃቢነት ይሆነናል ማለት ነው። በደንብ አድርጌ አቁላላሁት። ከእርጥብ ቅመሙም ጥፍት እስከሚል ድረስ ውስጡ እንዳይታይ በደንብ አቁላለዋለሁ። ምንም የሚታይ ነገር የለም። እርጥብ ቅመሙ አዘገጃጀቱ ከእርጥብ ቅመሞች ጋር አብሮ የሚፈጭ ነጭ ሽንኩርት፣ ዝንጅብል፣ የበሶ ብላ ቅጠል፣ ሮዝመሪ ቅጠሉ እነዚህን አንድ ላይ የሚፈጩና ለብቻ ተዘጋጅቶ የሚቀመጥ እርጥብ ቅመም ነው። ከዛ አወረድኩት። በደንብ አድርጌ ካቁላላሁት በኋላ ቀዝቀዝ እንዲል አወረድኩት። ከዛ ቅቤ ነው የምንጨምረው። ቅቤ መጠነን እንጨምራለን ምንፈልገውን ያህል። ከዛ ከቅቤው ጋር አዋህደዋለሁ። እሳት ላይ እንዳለ ቅቤውን ያልጨመርኩት ግሉን እንትን እንዳይልብኝ። ስጋውን የምንቀላቅለው ከምድጃው አውርደን ስለሆነ ቀዝቀዝ አድርገን እዚህ ጋር የምንጨምረው ቅቤ እንጨምራለን። ለክትፎ የተዘጋጀ ቅቤ እንጨምራለን። ከዛ መከለሻ እንጨምራለን። ካላችሁ ጥቁር ቅመም በጣም ቆንጆ ነው። እኔ አሁን ለጊዜው አጠገቤ ስላላገኘው ጥቁር ቅመም አልጨመርኩም። ጥቁር ቅመም ትጨምራላችሁ። አዋዜው ሲሰራ ጨው ካለው የጨው መጠናችሁን አመጣጥናችሁ፣ ከሌለው ደግሞ እዚች ጋር ትንሽዬ ተፈጨ ጨው ትጨምራላችሁ። እዛ ታዋህዱታላችሁ። አውርደን ቅቤያችንን አቅልጠን ጨምረን እዛ ጎረድ ጎረድ ተደርጎ የተከተፈ ቀይ ስጋ አለ። እሱን ያው አከታተፉ ምንም ችግር የለውም ብዬ ነው ያላሳየዋችሁ። ለጊዜም ቁጠባ ነው። ልክ 4 ማዕዘን አድርገን እንደ ኪዩብ አድርገን እንደሱ አድርገን ነው ስጋውን የከተፍነው። ከዛ እናቀላቅለዋለን። ትኩስ መሆን የለበትም ስጋው እንዳይበስልብን
አውርደን ነው ከምድጃው ከሙቀት ውስጥ አውርደን ቅቤያችንን ቅመማ ቅመማችንን ቀመመን የጨውን መጠን አስተካክለን ከዛ የተከተፈውን ቀይ ስጋ ብቻ ነው የሚሆነው። የበሬ ከሆነ የታላቅ ስጋ ይሆናል። እሱን እናደርጋለን። ለስለስ ካለ ወገን እሱን አድርገን ተመርጦ ነው ለጎረድ ጎረድ የሚደረገው። ከዛ ወደ ሞቅ ባለው ጣባችን ላይ እናደርጋለን። ወዲያው ከቀላቀልን በኋላ ለምግብነት ወዲያው ነው የሚቀርበው። ግን የሚቆይ ከሆነ ውህዱን አዘጋጅተን ቁጭ አድርገን ቅቤውን ቅመሙን ከዛ በኋላ አቀላቅለን ነው ልክ ለምግብነት ሲቀርብ ስጋችንን ጨምረን አዋህደን ወዲያው ይቀርባል ማለት ነው። ቅቤ ስለሆነ እንዳይረጋ ተጠንቅቀን ወዲያው ይቀርባል። በጣም ቆንጆ ሌላ አማራጭ የሆነ በስጋ የሚሰራ ጎረድ ጎረድ ቆንጆ አማራጭ ለክትፎ ማጀቢያ ይሆናል። ከአይብ ጋር ከክትፎ ጋር ከቆጮ ጋር የተለያዩ ከስጋ የሚሰሩ ምግቦች ጋር ይቀርባል። ትወዱታላችሁ ቤተሰብ። በዚህ አይነት ጎረድ ጎረድ ሰርቻለሁ ማለት ነው። ጎረድ ጎረድ የብዙ ሰው ምርጫ ነው። በዚህ መልኩ ከቀይ ስጋ የሚዘጋጅ ጎረድ ጎረድ የቅቤው አነጣጠር፣ የአዋዜው አዘገጃጀት፣ የቅመማ ቅመማችን ምርጫ ለምግቡ ቆንጆ ጣዕም ይሰጠዋል። ቤተሰብ በዚህ መልኩ ሰርቼ ጨርሻለሁኝ። እናንተም እንደምትወዱት ተስፋ አደርጋለሁኝ። በዛ ላይ ፈጣን አዘገጃጀት ነው። ምንም ጊዜ አይወስድብንም። የምንከትፍበትን ቢላዋችንን ሳል ሳል አድርገን አዘጋጅተን በፍጥነት የሚዘጋጅ ነው። ትወዱታላችሁ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ ቻው፣ ደህና ቆዩኝ እላለሁኝ። ሰላም ቆዩኝ።